ውድ ወዳጆቼ በዛሬ ፕሮግራማችን የምናስተዋወቃችሁ ህንዳውያን የአፍሪካ ጎሳዎችን ነው። አጭሩ ትረካችን በተለይ ታሪክን እየወደዱ ለማንበብ ጊዜ የሌላቸው ይጠቅማል ብለን እናምናለን። በማንኛውም መለኪያ ሲዲዎች ህንዳውያን ናቸው። ቋንቋውን ይናገራሉ፣ ባህሉን ይኖሩታል፣ ራሳቸውን ህንዳውያን ብለው ይገልጻሉ። አጠገቡ ካለው አንድ ህንዳዊ የሚለየው በቆዳ ቀለምና በተክለ ሰውነት ብቻ ነው። ሲዲዎችን በህንድ የጠፉ የአፍሪካ ጎሳዎች ይሏቸዋል። በታሪክ እንደሚታመነው ከደቡብ ምስራቅ አፍሪካ ከባንቱ ጎሳ መጥተው ቤታቸውን በካራካንቴ ህንድ ያደረጉት ሲዲዎች ከ600 ዓመታት በላይ ኖረውበታል። በአሁኑ ጊዜ በአጠቃላይ ወደ 2 ሚሊዮን የሚጠጉት በህንድና በፓኪስታን የሚገኙ ሲሆን በብዛት በጃንጅር፣ በጉጅራት፣ ሃይድራባድ፣ በካራካንቴ እንዲሁም በፓኪስታን ነው። ቀደም ባሉ ዓመታት አረቦች በንግድ ሲመላለሱ ለውትድርና ወይም ለቤት ሰራተኛነት ይዘዋቸው እንደሄዱ ቢገመትም ዋናው ግን የሲዲዎች ቁጥር እንዲጨምር ያደረገው ከ17ኛው እስከ 19ኛው ክፍለ ዘመን ፖርቱጋሎች ወደ ህንድ በባርነት ሲያመጧቸው ነው። ሲዲዎች በአብዛኛው የህንድን ባህል፣ ቋንቋና ሃይማኖት የያዙ ሙስሊሞች፣ ሂንዱና ካቶሊኮችም ናቸው። እንዲሁም ባለባበሳቸውም የተመሳሰሉ ሲሆን ከአፍሪካዊ ባህላቸው እስካሁን የሚያከብሩት አንድ ዳንስና ፌስቲቫል ብቻ ሲቀር ምንም አፍሪካዊ ማንነት አይታይባቸውም። ሲዲዎች በህንድ የነገስታት የጦርነትና የወራሪነት ታሪክ ውስጥ ትልቅ ድርሻ አላቸው። አረቦች ሲቀጥሯቸው በአብዛኛው ለጥበቃ ስራ ሲሆን ይህም ጠንካራና ጎበዝ ናቸው ማለት ነው። ቀድሞ ባንጌል በሚባል የሚታወቀው አሁን ባንግላዴሽና በምስራቅ ህንድ አካባቢ ሲዲዎች ሀበሽ በመባል ይጠሩ ነበር። በዚያም የሱልጣኔቱ የቤተ መንግስት ጠባቂ የነበረው ሀበሻ ሱልጣኔቱን በመግደል ሻዳሃባር ባክ በሚል ስም ባንጌሎን ተቆጣጥሯል። ከወራቶች በኋላም በሌላ ሀበሻ የሱልጣኔቱ ኮማንደር በነበረው ማሊክ አምበር ተተክቷል። ማሊክን አንዳንዶች ኢትዮጵያዊ ነው ይሉታል። እርሱም ሰይፈዲን ፍሩዝ ሻህ በሚል የንግስና ስም ተጽዕኖ ፈጣሪውን የሀበሻ ሥርወ መንግስት መስርቷል። በዙሪያውም የሀበሻ ወታደሮች ነበሩ። በዘመኑም ብዙ ስነ ጥበባትን በመስራት ይታወቃል። ነገር ግን በ1494 ከስልጣን ሲወገድ ወደ 5000 የሚጠጉ ሀበሾች ከመንግስት አስተዳደርና ስራዎች ውስጥ ተባረዋል። በዚህም ጊዜ የሀበሻ መንግስት በመውቀቱ ወደ ጉጅራትና ዲካን ተሰደዱ። በነገራችን ላይ ህንድ በእንግሊዝ የቀኝ ግዛት ስር ሳትወድቅ በፊት ሀበሽ ወይም አበሻ የአፍሪካና የአቢሲኒያ ባሪያዎች በህንድ የሚጠሩበት ነበር። ከጊዜ በኋላ ግን ሲዲ ተብለዋል። በዘመናዊ ቴክኖሎጂ ዘረመል ምርመራ የተደረገ ሲሆን ውጤቱም የሚያሳየው ሲዲዎች ከአፍሪካ ባንቱ ጎሳዎች ጋር እንደሚዛመዱ ነው። የባንቱ ህዝቦች በመካከለኛውና በደቡብ የአፍሪካ ክፍል የሚኖሩ ሲሆን ብዙ ሺህ ማይልስ ከሀገራቸው አቋርጠው በባርነት የህንድ አካባቢዎች ከመጡ በኋላ ከመልካቸው በቀር ማንነታቸው ጠፍቷል። በአጠቃላይ የአካባቢያቸውን የአኗኗር ዘይቤ ተከትለው የሚኖሩ ናቸው። እነሱ እንደዚህ ይሁን እንጂ ከህብረተሰቡ የሚደርስባቸው መገለልና ማራቅ ከድህነታቸው ተቀላቅሎ ህይወታቸውን አስቸጋሪ አድርጎታል። እንደዚህም ሆኖ መገለሉን ሰብረው የሚወጡም ብዙም አይደሉም። የእርሻ ላይ የጉልበት ሰራተኛ ከሆኑት ቤተሰቦቹ የተወለደው ሲዲ ጃይራም የከፍተኛ ትምህርቱን በመከታተል የመጀመሪያው ከዛ ማህበረሰብ የወጣ የህግ ባለሙያ ሆኗል። ሲናገርም አንዳንዶች እንግሊዞች፣ አንዳንዶች የአረብ ነጋዴዎች፣ አንዳንዶች ፖርቱጋሎች እንዳመጧቸው ይላሉ። ነገር ግን መጀመሪያ ከመጡበት ጓ ሸሽተው ወደ ጉጅራትና ካራካንቴን በመምጣት የራሳቸውን ኑሮ መጀመራቸው ይታወቃል። ለምን ሲዲ እንደተባልን ባናውቅም የማህበረሰባችንና የራሳችን መጠሪያ ሆኗል። ይህም ይቀጥላል። እንዲሁም ከአፍሪካዊ ማንነታችን ምንም የቀረ ነገር የለም ከዶማ ዳንስ በቀር ብሏል። ብዙ ጊዜ ሲጠሩ ከስማቸው መጀመሪያ ላይ ሲዲ የሚለው ቃል ይጨመራል። በአጠቃላይ ሲዲዎች ህብረታቸውም ጋብቻቸውም ከራሳቸው ማህበረሰብ ጋር ነው። የመጀመሪያዎቹ ወደ ካራካንታ ጫካ በመግባት ጫካውን ቤታቸው አድርገው እዚያው እርሻ በመጀመራቸው ሲዲዎች እርሻ መተዳደሪያቸው ነው። የእርሻው ኃላፊነት የወንድ ሲሆን ሴቶች የቤት ስራውን ልጆችን መንከባከብን ጨምሮ ይሆናል። ከማህበረሰባቸው ውጭ ከሆነ ወንዶች በእርሻ ስራ ላይ ሾፈርና የጥበቃና ሌሎች የጉልበት ስራ ላይ ነው የሚቀጠሩት። በህንድ መንግስት በኩል ሲዲዎች ትኩረት ያገኙት በ1980 መጨረሻ ሲሆን ይህም ከአፍሪካዊ ማንነታቸውና ከሰውነታቸው አቋም የተነሳ በስፖርት ቢሳተፉ ውጤታማ ይሆናሉ በማለት በአትሌቲክስ እንዲሳተፉ ማድረግ የተጀመረ ሲሆን በዚህም በህንድም በዓለም ላይም በአትሌቲክሱ ዘርፍ ተወዳዳሪ የነበረው ካማላ ሜንግል አንዱ ነው። ነገር ግን ይህ ማነቃቃት ተቋርጦ ወደ መንደራቸው እንዲመለሱና የቀድሞ የባይተዋር ኑሯቸውን እንዲቀጥሉ ተደርገዋል። ከዚያም በ2003 ሲዲዎች በህንድ ህገ መንግስት
ስኬቹልድ ትራይብ ተብለው እውቅና ተሰጥቷቸዋል። ይህም አናሳ በመሆናቸው የተለዩ በመሆናቸው መገለል እንደደረሰባቸውና እንደተጎዱ በማመን የተለያዩ ጥቅም የሚያስገኝላቸው ሲሆን በተለያየ ስራ ላይ እንዲሳተፉና በዚህም ለነሱ ተብሎ የተዘጋጀ የስራ የትምህርት ዕድል መፈጠሩ ነው። አሁን ለሲዲ ማህበረሰብ አትሌቲክስ በጣም አስፈላጊውና ዋና ስራ ሆኗል። ምክንያቱም ከድህነትና ከመገለል ማምለጫ መንገድ በመሆኑ። እንደምትወዱት እናምናለን። አስተያየታችሁን እንቀበላለን። መልካም ጊዜ ይሁንላችሁ።